የተሰቀለው ንጉስ ምዕራፍ 1 ሰላም ተወዳጆች እንደምን አላችሁ? ይህ ሰዋስው ቪውስ የዩቲዩብ ቻናላችን ነው። ኦርቶዶክሳዊ የሆኑ በመጻሕፍትን ሪቪው የምናደርግበትና ብዙ ዕውቀቶችን መንፈሳዊ ዕውቀቶችን የምንዳስስበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ትጠቀማላችሁ። ዛሬ በዚህ ቪዲዮአችን የምንመለከተው የተሰቀለው ንጉስ መግቢያን ባለፈው እንደዳሰስን ይተዋወቃልና ዛሬ ደግሞ ክፍል 1 ወይንም ደግሞ ምዕራፍ 1ን የምንመለከት ይሆናል ማለት ነው። በዚህ ምዕራፍ ላይ የምታገኙት መጽሐፉ የሚጀምረው ተጠማሁ ብሎ ነውና የዓለማት ሁሉ ጌታ የመጀመሪያው የሚዳስሰው ሐሙስ ወይም ደግሞ የጸሎት ሐሙስ ብለን የምንጠራውን ጊዜ ወይንም ደግሞ የእራት ምሽቱን የምንጠራውን ጊዜ ነውና በዚህ ምሽት ከደቀ መዛሙርቱ ጋር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጨረሻውን እራት እንደተመገበ ይናገርና ነገር ግን ከዛ በኋላ ምንም አይነት ምግብ በሰውነቱ ውስጥ ወይም ደግሞ ፈሳሽ የሆነ ነገር በሰውነቱ ውስጥ አልወሰደም። ፈሳሽ የሚባል ነገር ውሃ እንኳን ማግኘት አልቻለም እና ተጠማሁ ብሎ ርዕሱ ይጀምራልና አተነፋፈሱ በዚህ ምክንያት ያተነፋፈሱ ስርዓት ተዛብቶ ነበረ። ለምክንያቱም ለሰው ልጅ ከሚያስፈልጓቸው ነገሮች መካከል አንደኛው ውሃ ነው። የዓለማቱ ሁሉ ጌታ የውሃ ፈጣሪ ንፋሳት የሚታዘዙለት ቀላያትን የሚገስጽ ዝናማትን የሚያዘንብ ጌታ ውሃ ተከለከለ በጊዜው። በዚህ ምክንያት ደሙ በጣም ግግር የሆነና በጣም የተያያዘ እንደነበረ መጽሐፉ ያትታል ማለት ነው። በጊዜ የነበረው ነገር ነው መጽሐፉ የሚያትተውና በዚህ ቀን ከእራት በኋላ ምንም አይነት ውሃ በሰውነቱ ውስጥ ባለመግባቱ ባለማግኘቱ ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምክንያት ደሙ ግግር እንደነበረ መጽሐፉ ይጠቅሳል ማለት ነው። አጥንቱና ምላሱ ከትናጋው ጋር ተገናኝቶ እንደነበረ መጽሐፉ ያትታል። በዚህ ምክንያት ደሙም ግግር ነበረ። ለያተነፋፈስ ስርዓቱም ደግሞ ተዛብቶ እንደነበረ መጽሐፉ ያትታል ማለት ነው። በተለይ ደግሞ የተተለተለው የቆሰለው ሰውነቱ ከገዛ ቁስሉ ጋር በሚንጀቀጨቀው ደም ምክንያት ተላውሶ ነበረ ሰውነቱ በሙሉ ይላልና በዚህ ጊዜ አብረውት የነበሩት እናቱ ማርያም እመቤታችን ቅድስት ድንግል ማርያምና የሚወደው ደቀ መዝሙር ዮሐንስ ነበረ። ጌታ አብዝቶ ይወደው የነበረው ደቀ መዝሙር ይሏል። ይህ መጽሐፍ በጣም የሚገርም ነው። ወንጌላችንም ላይ ጌታ ይወደው የነበረ ደቀ መዝሙር ይሏል ዮሐንስንና ዮሐንስ ራሱን ሲጽፍ በራሱ ለዮሐንስ ወንጌልን ሲጽፍ የሚጠቅሰው ቃል ራሱን ጌታ ይወደው የነበረ ደቀ መዝሙር ነው እንጂ ዮሐንስ ብሎ ራሱን እንኳን አልገለጸም። እሱ ይወደው እንደነበረ የተነገረበት የገለጸበት መንገድ ጌታ ይወደው የነበረ ደቀ መዝሙር እያለ ነውና እዚህም ላይ ጌታ አብዝቶ ይወደው የነበረ ደቀ መዝሙር እና እናቱ ማርያም በጌታ አብረው እንደነበሩ ይናገራል። በጣም የሚገርማችሁ ራሱን ከበሉ በኋላ ሁሉም ነገር ተደበላለቀ። በሰዓታት 24 ሰዓት ባልሞላ ጊዜ ውስጥ ነገሮች በሙሉ ድብልቅልቁ ወጣ ይላል መጽሐፉ። እንዴት ነው የሆነው? ራት ከበሉ በኋላ ጌታ አንድ ነገር ተናገረ። ከመካከላችሁ አንድ ሰው አሳልፎ ይሰጠኛል አለ። በዚህ ጊዜ ሁሉም እርስ በርሳቸው ተያዩ። ማን አሳልፎ ይሰጠዋል በሚል እርስ በርሳቸው መተያየት ጀመሩ። በመጨረሻ ማን አሳልፎ እንደሚሰጠው ጌታ ያውቅ ነበርና አሳልፎ የሚሰጠውንም ሰው ተናግሯል። በዚህ ምክንያት ከደቀ መዛሙርቱ መካከል 4 ሰዓት ባልሞላ ጊዜ በዛው ምሽት መካከል ማለት ነው ነገሮች በሙሉ ድብልቅልቃቸው ወጣ። ጌታን የወዱት የነበሩት እነዛ ደቀ መዛሙርታት በሙሉ ህይወታቸው በሙሉ በደቂቃ ውስጥ ተቀያየረ። ከዛ ምሽት ጊዜ ጀምሮ የደቀ መዛሙርቱ ህይወት በጣም አሰቃቂ ክስተቶችና በጣም የሚያስገርሙ ክስተቶች ባንዴ መከሰት ጀመሩ። ደቀ መዛሙርቱም ደግሞ እንደተበተኑ መጽሐፉ በራሱ ይገልጻል ማለት ነው። ከ12ቱ አበይት ደቀ መዛሙርት መካከል አብሮት የነበረው የወደው የነበረው ደቀ መዝሙር ዮሐንስ ብቻ እንጂ ሌሎች በሙሉ ትርምስምሳቸው ወጥቶ ነበረ ይላል መጽሐፉ። በተለይ ደግሞ የአይሁዳውያን ባለስልጣናት አይን ውስጥ ላለመግባት ደቀ መዛሙርቱ በሙሉ ጌታ ከተያዘ በኋላ ለቀውት ወጡ ማለት ነው። እዚህ ጋር ይሁዳ አሳልፎ እንደሚሰጠው ጌታ ተንብዮ ነበርና በጣም የሚገርማችሁ መምህር ሄኖክ በመጽሐፉ ሕማማት በሚለው መጽሐፉ ላይ ምን ይል ነበር? እኛ ስለ ይሁዳ ሳንናገር ብናልፍ ደስ ይለን ነበር ይላል። ነገር ግን ስለ ይሁዳ መናገራችን ለኛ መከራ ከተቀበለበት አንደኛው ነገር ይሁዳ ነው ይላል። ለምን? ወዳጁ አሳልፎ ሲሰጠው ምንኛ ያቆስላል። ከወዳጅ አሳልፎ ሲሰጣችሁ ምን ያህል ነው የሚሰማችሁ? ጠላቶቹ ሌሎቹ ፈሪሳውያን ጸሐፍት ፈሪሳውያን በተለይ ደግሞ መምህራን የሚሉት እና በዘመኑ የነበሩት እነዛ መምህራን መምህርነታችን ይወስድብናል ብለው ያስቡ ስለነበረ
በጊዜው ይጠሉት ነበረ፣ ሊገሉትም ይፈልጉ ነበረ። ነገር ግን ይወዱ የነበረ አብሮት የነበረ ሁሉን ነገር ያሳየው ደቀ መዛሙርት መካከል ከ12ቱ ደቀ መዛሙርት በአካል በመጨረሻው እንኳን አብሮ ፍርድ ስልጣን የተሰጠው እኮ ነው። በእስራኤላውያን ላይ እንዲፈርድ ስልጣን የተሰጠው ነበር እኮ። አስቡት እናንተ ወዳጃችሁ አሳልፎ ሲሰጣችሁ ሊሰማችሁ የሚችለውን ስሜት ማለት ነው። እና ጌታ ይላል ከተቀበላቸው መከራ መካከል አንደኛው ይሁዳ ነበረ። ስለ ይሁዳ ሳንጽፍ ብናልፍ ደስ ይለን ነበር፣ ግን ይሁዳ በራሱ አንደኛው መከራ ነበረ ይላል ሄኖክ ሲጽፍ በመጽሐፉ ላይና ከዚህም ላይ ከ12ቱ አቤት ደቀ መዛሙርት መካከል የሆነው ይሁዳ ነው አሳልፎ ጌታን የሰጠው ማለት ነው። እንግዲህ አስቡት ወዳጃችሁ እናንተን አሳልፎ ለመከራ ለሞት ሲሰጣችሁ ምን ሊሰማችሁ እንደሚችል። ጌታ ግን በጣም የሚገርማችሁ ነገር ለይሁዳ አለቀሰለት ይላል። በጣም የሚገርም እኮ ጌታ እኮ የፍቅር ጌታ ነው መድኃኔዓለምና ለይሁዳ አለቀሰለት ይላል። ያለቀሰለት ምክንያት ነፍሱንም አሳልፎ ለሲኦል መስጠቱ ስላሳዘነው ነው ጌታ ያለቀሰው እንጂ እሱን አሳልፎ ስለሰጠው አይደለም። በጣም ይገርማልና በዚህም ጌታ ደቀ መዛሙርቱ ሲበተኑ በጣም የሚገርመኝና ጥያቄ የሚፈጥርብኝ አንድ ነገር አለ። ለራሴ እንኳን መጽሐፉም ይህንን ነገር ያነሳል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በርካታ ተአምራትን አድርጎላቸዋል። አስቡት እንግዲህ 3 ዓመት ከምናምን አብረውት ነበሩ እነዚህ 12ቱ ሐዋርያት እና በአገልግሎቱ ብዙ ነገሮችን አድርጓል። ድውያንን ፈውሷል፣ ለምጻሞችን አንጽቷል። በተለይ ደግሞ እስራኤላውያን አብዝተው ይጠሉት የነበሩ ለምጻም ነው። ለምጻምን ሰው አንድ እስራኤላዊ እስቲል አይሁዳዊ የሆነ ሰው ይጸየፋል። በጣም ነበር የሚጸየፏቸውና ለምጽ ያለበት ሰው አካባቢያቸው ርቆ እንዲኖር ከከተማ ርቆ እንዲኖር ነበር የሚደረገው። በዚህ ምክንያት ጌታ ለምጻሞችን እንኳን አንጽቶላቸዋል፣ ከሰዎች ጋር እኩል አድርጓቸዋል። እንዲሁም ደግሞ አካለ ስንኩሎችን አካል እንዲኖራቸው አድርጓል። አይን የሌላቸውን ብርሃን እንዲኖራቸው አድርጓል። ጭራሹን በተፈጥሯቸው አይን የሌላቸውን ሰዎች አይን እንዲኖራቸው ፈጥሮላቸዋል። ይህንን ያደረገ ጌታ ድውያንን ፈውሶላቸዋል። በጣም የሚገርመው ደግሞ በዛ ዘመን በጣም ብዙ ህዝብ የሚባል 6000 5000 ከሴቶችና ከህፃናት ውጭ ያሉትን አሳ አበርክቶ እንጀራ አበርክቶ መግቧቸዋል። ይህ ሁሉ ታምሯል። ነፋሳትን ሲገስጽ ቀላያትን ሲገስጽ ተመልክተዋል። አጋንንትን ሲያስወጣላቸው፣ ድውያንን ሲፈውስ፣ አይን የሌላቸውን አይን ሲሰጣቸው፣ ብርሃን የሌላቸውን ብርሃን ሲሆናላቸው፣ ሙታንን ሲያስነሳ አይተዋል። 3 ዓመት አብረውት ነበሩ እና ይህን ሁሉ ነገር እያደረጉ ጌታ ሲያዝ በመጨረሻው ጊዜ ግን አብረውት አልነበሩ። በጣም ነው የሚገርመው። ማለት ይህን ሁሉ ታምራት ያደረገ ጌታ እንዴት ታምራ ያደርግም ብለው አሰቡ አልኩኝ ለራሴ ማለት ነው። እና መጽሐፉ ይህንን ነገር ይናገርና ምን ይላል? እርሱ ይላል በአንድ ጊዜ ኃያልም ምስኪንን መሆንን ወደደ። ምን አይነት ፍቅር ነው በመድኃኔዓለም! ማለት ሁሉን ማድረግ እየቻለ ሁሉንም ነገር ማድረግ ሲችል ኃይል አለው፣ ግን ምስኪን መሆንን ወደደ። በጣም ይገርማል። እና መጽሐፉ ላይ ይህንን ያትታል። ደቀ መዛሙርቱ ግን ኃይል ማድረግ እንደሚችልም ግን ማስረጃዎቹ ነበራቸው። ይህን ሁሉ ታምራት ያደርግ እንደነበረ ማለት ነው። ወደ ኢየሩሳሌም አብረው ሲገቡ ይህንን ተመልክተው ነበር። መሲሁ ክርስቶስ መሆኑን ያውቁና ይረዱ ነበረ። እውነተኛ መሲህ እንደሆነ እነርሱ ያውቁ ነበረ። ግን ያ በብዙ መንገድ ያስደነቃቸው ጌታ ይላል መጽሐፉ ላይ ያ በብዙ መንገድ ያስደነቃቸው ጌታ ወደ መስቀል ሞት ሲሄድ ተስፋቸው ከእርሱ ጋር አብሮ ሞተ። በቃ ለስቅላት ለሞት ነበር የሚሄደውና ተስፋቸውም ደቀ መዛሙርቱ ጌታ ወደ መስቀል ሲያዝ ለሞት ተላልፎ ሲሰጥ ተስፋቸውም አብሮ ሞተ በጌታ ላይ የነበራቸውና ያን እንዴት አያደርግም ብለው አሰውላሉ። ለራሴ ግን እናንተ አሁን በዛ ዘመን ብትሆኑ ምንድነው ሊሰማችሁ የሚሆነው? እናንተ ከ12ቱ ደቀ መዛሙርት መካከል አንደኛው ብትሆኑ ምን ልታደርጉ ትችላላችሁ? ምን ሊሰማችሁ ይችላል? እስኪ ለራሳችን እንጠይቅ። በጣም የሚገርመው መጽሐፉ ላይ የተጠቀሰ አንድ ነገር አለ። አይሁዳውያን ይላል ለብዙ ዘመን እግዚአብሔር ቃል በገባላቸው መሰረት መሲሁ እንደሚመጣ ተስፋ አድርገው ይኖሩ ነበረ ይላል። በየሳምንቱ በየምኩራባቸውም የሚፈጸመው ይላል የሰንበት አገልግሎቶች አምላክ ያንን ነገር እንዳይተውላቸው ሁሉ ጊዜ የሚያሳስቡ ነበር። ህዝቡም ያንን ነገር እንዲሰሙ ይፈልግ ነበር። በተለይ ደግሞ በትንቢት መጽሐፎች ላይ የተጠቀሰው ኢሳይያስ ላይ የተጠቀሰው ማግኘት እንችላለን። ከእሴይ ግንድ በትር ይወጣል፣ እንዲሁም ደግሞ ከዳዊት ወገን ንጉስ ይወለዳል፣ እንዲሁም አገልጋይ ሆኖ ይመጣል የሚሉ ትንቢቶችን ሁልጊዜም ቢሆን በየምኩራቦቻቸው በየሳምንቱ ያስታውሱ ነበር። የአዲስ ኪዳንን እንደሚመሰረት ያውቁ ነበር። ማስተዋልና የጥበብ መንፈስ ከእርሱ ጋር እንደነበረ ያውቁ ነበር። ዕውቀትና አምላካዊነት ከእርሱ ጋር እንደነበረ ይረዱ ነበር።
ይህንንም ትንቢት በዘመናት ለብዙ መቶ ዘመናት ዓመታት ለብዙ ሺህ ዘመናት ይጠብቁት ነበረ። ነገር ግን ይላል ከትንቢቶቹ ጋር በብዙ ዘመናት ባለፉት ቁጥር በተለያዩ የአይሁድ ቡድኖች ጋር የመሲሁ አመጣጥ በተመለከተ የተለያዩ መላምቶች ይተነበዩ ጀመረ። በተለይ ደግሞ ከክርስቶስ ልደት በፊት በ63 ዓመተ ዓለም በሮማዊው ጄኔራል አምፒ መሰረት ማለት ነው የሚመራ ሰራዊት ወደ ኢየሩሳሌም ገብቶ የእስራኤላውያን መንግስት ለቄሳር ካስገበረ በኋላ ይላል ለትንሽ ጊዜም ቢሆን እዚህ ተስፋዎች መጠበቆች እንደውም ይበልጥ ይጠነክሩ ጀመረ። ለምንድን ነው የሚጠነክሩት? ከዛ አገዛዝ ከዛ ስርዓታቸው ያ መሲሁ መጥቶ ነፃ ያደርገናል ብለው ስለሚያዝ ምክንያቱም ከይሁዳ ከእሴይ ስር ግንድ ይወጣል ከዳዊት መንግስት ይወለዳል ብለው ይጠብቁ ስለነበረ ለመሲሁ ያላቸው አመለካከት ከነበራቸው ያገዛዝ ስርዓትም ነፃ ያወጣናል ብለው ይጠብቁ ስለነበረ ማለት ነው። ከዚያ በኋላ እንግዲህ በሴሉድ ስርወ መንግስት የነበሩት የግሪክ ገዢዎች ከእስክንድርን ከፊለ መንግስት ይዘው ያስተዳድሩ ነበር፣ ሴሉሲድ የሚባሉት ማለት ነው። እና በዛ ጊዜ እነሱ ደግሞ መቃቢያን የሚባሉ የአይሁዳውያን የሰራዊት ክፍል ወይም ደግሞ አማጺ ብለን ምንጠራው በአሁኑ ዘመን ማለት ይቻላልና መቃቢያን ይባሉ ነበርና እነሱን ድል ከነሱ በኋላ 100 ዓመት ረፍት አግኝቶ ነበር እስራኤላውያን። በኋላ ግን የተተካው በአምፀው ይህንን መንግስት ከጣሉ በኋላ ብርቱ ክንዱ የጣላቸው ሄሮድስ ነው ማለት ነው። ሄሮድስ አሁንም ቀኝ ገዛቸው ማለት ነው። ለተወሰነ ጊዜም ቢሆን ግን የተወሰነ ክፍላቸውን እንዲገዙ ስልጣን ሰጥቷቸው ነበረ። የራሳቸውን የሆነ ግዛት እንዲያስተዳድሩ ሰጥቷቸው ነበረ ማለት ነው። ከዛ በኋላ ግን ከዚህ ግፋቸው እንዲያላቃቸው እግዚአብሔርን ያን መሲሁን እንዲልክላቸው አጥብቀው ይፈልጉ ነበረ እስራኤላውያን ማለት ነው። ለዛም ደግሞ በመዝሙረ ዳዊት ላይ ፈኑ እዴከ ማርያም ክንድህን ከአርያም ላክልን እያሉ ይጮሁ ነበረ ማለት ነውና ከዚህ አገዛዝ የሚመጣው መሲህ ከዚህ የሄሮድሳውያን አገዛዝ ነፃ ያወጣናል ብለው ይጠብቁ ነበር። በእርግጥ ልመናቸውን እግዚአብሔር ደግሞ ሰምቷቸውም አግኝተውም ነበረ። ነገር ግን እነርሱ ሊገምቱት በማይችሉት መንገድ ነው እርሱ የመጣው። ለምን? የእስራኤል መንግስት እንዲመለስና በጽድቅ እንዲገዛ በሚገባ ያውቁ ነበር እነሱ። ነገር ግን አንዳንድ ትንቢቶች መሲሁ መከራ እንዲቀበልና እንዲሞት ሞትም ተላልፎ እንደሚሰጥ ጠቁሙ ስለነበሩ እነርሱ ደግሞ ግራ ይጋቡ ነበር። ምክንያቱም እነርሱ የሚጠብቁት መንግስት ከዚህ ከሮማውያን አገዛዝ እንዲሁም ደግሞ ከሄሮድሳውያን አገዛዝ ነፃ አውጥቶ ንጉስ ዳዊትን የመሰለ መንግስት የንጉስ ዳዊትን የመሰለ መንግስት ይመሰርታል ብለው ይጠብቁ ነበር ይላል መጽሐፉ ላይና የንጉስ ዳዊትን የመሰለ መንግስት ይጠብቁ ነበር። እነርሱ ግን በማያውቁት መንገድ እርሱ መሲሁ መጣ ማለት ነው። የነዚህ ሁሉ ጥያቄዎች መልስ ግን ቀላልና አስገራሚ ነበር ይላል መጽሐፉ ላይ። እነዚህ የሚታረቁ የማይመስሉ ነገሮች የሚታረቁት በማን መሰላችሁ? በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሚመለሱ ነበረ። ትክክለኛው መሲህ እርሱ ነበር ይላል። እንዲያገለግሉት ሳይሆን ሊያገለግላቸው መጣ። ዘላለም አምላክ ለሞት ፈቃደኛ ሆኖ የእስራኤል እረኛ ፍጹም በግ መሆኑን አስመሰከረ ይላል። ነገር ግን እነርሱ ከአገልጋዮቹ መከራን ይቀበላል ብሎ ያ አምላክ ዘላለማዊ አምላክ እግዚአብሔር ንጉስ ውእቱም ቅድመ ዓለም ይላል ዳዊትና እግዚአብሔር ከዓለም መፈጠር በፊት ንጉስ ነበረ። ያ ንጉስ ግን በአገልጋዮቹ ዘንድ ለሞት ተላልፎ ይሰጣል ተብሎ የሚጠብቅ ማንም ሰው አልነበረም ይላል። ነገር ግን በጊዜው ባይረዱትም አይሁዳውያን ይሄ ነገር በትንቢት መጽሐፋቸው ላይ ተጽፎ ይገኝ ነበረ ይላል። ኢሳይያስ ምዕራፍ 9 ከቁጥር 6 እስከ 7 ያለውን ቃል ያነሳልና ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም፣ የእግዚአብሔር ቅናት ይህንን ያደርጋል ይላል። ስለዚህ ይህ ንጉስ በእስራኤላውያን ዘንድ እንደሚመጣ በትንቢት መጽሐፋቸው ላይ ግን ተጽፎ ነበረ። የእግዚአብሔርም ሕዝብ ለብዙ ዓመታት ይጠብቁት የነበረው መሲህ ይህ ነበርና በጸሎትም በጾምም ተስፋ በማድረግ ትንቢት እየተናገሩለት ሱባኤ እየቆጠሩለት ለዘመናት ይጠብቁት ነበረ። እነርሱ በማይጠብቁት መንገድ ግን ይህ መሲህ መጣ ማለት ነው። ስንመለከት በመጽሐፍ ቅዱስም እንኳን እነዚህን ትንቢቶች በሙሉ በመጽሐፈ ትንቢታቸው ላይ የተጻፉ ትንቢቶችንም እንኳን ይላል መጽሐፉ የፈጸመ ትክክለኛው መሲህ እርሱ ክርስቶስ ብቻ ነው። ከዛ በፊት የመጣ የለም፣ ከዚህም በኋላ አይመጣም። ነገር ግን ይላል ተጠማሁ ባለበት በዛ ሰዓት ላይ ይላል አሁን እነዚህ ሁሉ ነገር እንዳልነበር ሆኖ ከ12ቱ ደቀ መዛሙርት ዮሐንስ ብቻ ኢየሱስ መከራ ሲደርስበት እየተመለከተ ምንም ማድረግ አልቻለም ይላል። አባ ጊዮርጊስ ዘጋስጫ ስለ ዮሐንስ ሲናገር ዮሐንስ በከየ እንዘ ይብል ወይሌ አማኡተ ከርሱ ከመነዳሳት ይሏል። ዮሐንስ የጌታን መሰቀል አይቶ ይላል። እንደውም አባቶች ሲናገሩ ስለዚህ ነገር ለዘመናት ዮሐንስ አልሳቅ፣ ምንም ሳቅ የሚባል ነገር ባይኖር አንዴ ስቋል ይባላል። ምክንያቱም የጌታን ስቅለት በየዕለቱ በፊቱ ይቀረጽበት ስለነበረ ከዛ ጊዜ ጀምሮ ዮሐንስ ፈገግታን አሳይቶ አልነበረም እና ዮሐንስ በከየ እንዘ ይብል ወይሌ አማኡተ ከርሱ ከመነደሳት
እሳት ልቡ እንደ እሳት እየነደደ እየተቃጠለ ወይኔ ለኔ ይል ነበረ ዮሐንስ ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታት ላይ ማለት ነው። እና ይህ ሁሉ እንዳልነበረ ሆኖና ባለፉት 3 ዓመታት ከኢየሱስ ጋር በቅርበት ያሳልፉ የነበሩት እናቱ ቅድስት ድንግል ማርያም ለ30 ዓመት አብረው የኖረችው ከዛም በኋላ ለ3 ዓመታት ዮሐንስ ሌሎች ሴቶች ደቀ መዛሙርት ባያዩት ኑሮ ይላል ጌታ ሲሰቀል ፍጹም ጌታን አይመስልም ነበረ። ያ እንንወደው ዘንድ ያ ደም ግባቱ የሚያምረው ሰዎች ሊያዩት የሚሳሱለት እንደውም ብዙዎቹ ወደ ጌታ ይመጡ የነበሩት ይላል የሱን ደም ግባት ለማየት በጣም ያምር ስለነበረ እርሱን ለመመልከት እርሱን ለማየት ነበረ ወደ ጌታ ይመጡ የነበሩ። አንዳንዶቹ ትምህርቱን ፈልገው፣ አንዳንዶቹ ደግሞ ደቀ መዛሙርትን መግቦ ሲያበላ ስላዩ ምግቡን ፈልገው፣ አንዳንዱ ደግሞ መልኩን የሱን ዝናውን አይተው ይመጡ ነበረ ይላል። ነገር ግን ይላል እነዛ ደቀ መዛሙርታት ዮሐንስ ሲመለከተው ይላል 3 ዓመት አብሮት ባይሆን ኑሮ ጌታን መሆኑን አያውቅም ነበር ይላል። የፊቱ መልክ ተለወጠ፣ እንወደው ዘንድ ደም ግባት የለውም ይላል። የሚያምረው ፊቱ በግርፋት ምክንያት ያ በግርፋት የደረሰበት መከራ ምክንያት ፊቱ እንደተለወጠ ይገልጣል መጽሐፉ ማለት ነው። ነገር ግን ከመጽሐፉ የመጨረሻ የምዕራፍ 1 መጨረሻ ላይ እንዲህ የሚል ቃል አግኝቻለሁ። ልቤን ስለገዛው ቀጥታ ቃሉን ላንብብላችሁ። የኢየሱስ እናት ቅድስት ድንግል ማርያም እናት ማርያምን ነው የሚለው። እኔ ቅድስት ድንግል ማርያምን ጨምሮ በመስቀሉ ስር የነበሩት ሌሎች ሴቶችም ሆነ ዮሐንስ የሚያውቁት የናዝሬቱ ኢየሱስን ፍርደ ገምድል ስቅለት በተመለከተ ትርጉም ሊሰጥ የሚችል አንዳች ነገር ሊያገኙ አይቻሉም። ደግሞም ከዚያ በኋላ ይላል ሁሉም ነገር እንደ ወትሮ ሊሆን ፈጽሞ አይቻላቸውም። በእርግጥም ያቺ ቀን ድንቅ ነበረች ይላል ያ ስቅለት የተሰቀለበት ጌታ። እና በሚቀጥለው ምዕራፋችን ደግሞ በስልጣን ያስተማረው ረቢ ኢየሱስ ማን እንደሆነ የምንመለከት ይሆናል ማለት ነው። ሐሳብ አስተያየታችሁን ግን አስቀምጡልኝ። አጠር አድርጌም እንዳስቀርብላችሁ እንዳይበዛ እያንዳንዱን ምዕራፍ ለመመልከት ነው እኔ ያሰብኩትና የሌሎችንም ትምህርቶች እየጨመርን ስለምንመለከተው እሱ እናደርጋለን ብያለሁ። እግዚአብሔር ቢፈቅድ ለዛሬ ይሄንን ይመስላል። ምዕራፍ 1 ይሄንን ይመስላል። ምዕራፍ 2ን በሚቀጥለው እንመለከታለን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።